ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት አብዛኞቻችሁ እንደምታውቁት 5 ሚሊዮን ኢትዮጵያን ኮደርስ በመባል የተጀመረ ዘመቻ አለ። የአረብ ኤሚሬት ሀገራት ከኢትዮጵያ ጋር በመተባበር ለ5 ሚሊዮን ኢትዮጵያ እስከ 3 ዓመት ያመጡት እድል ነው። እሱም ዌብሳይቱ ምንድነው? ኢትዮ ኮደርስ ኢኒሼቲቭ። በውስጡ ምን ይይዛል? አንድሮይድ ዴቨሎፕመንት ይይዛል፣ ዳታ ሳይንስ እና ኤአይ ይይዛል፣ ዌብ ዴቨሎፕመንት ይይዛል። ብዙዎቻችን አሁን ላይ ወደ ቴክኖሎጂ ዘርፍ እየዞርን ነው። ስለዚህ ከአራቱም አብዛኞቻችን እየተማሩ ያለነው ብዬ ማስበው ዌብ ዴቨሎፕመንት ነው። የፈለጋችሁ ዳታ ሳይንስን በዛ እንትን ሄዳችሁ ከሆነ መማር ትችላላችሁ። ልክ እንደዚህ ኢትዮ ኮደርስ ኢኒሼቲቭ የሚለውን ከከፈትነው በኋላ መጀመሪያ የሚመጣልን ሳይን አፕ የሚለው ነው። እኔ አሁን ኦልሬዲ ሳይን አፕ ስላደረኩኝ ነው። ሳይን አፕ የሚለውን ሲያመጣላችሁ ቀጥታ አክቲቭ በሆነ ኢሜል አካውንታችሁ ሳይን አፕ አድርጋችሁ ትገባላችሁ። ከዛ በኋላ ድጋሚ ስትከፍቱት እንደዚህ ነው የሚያመጣላችሁ። ኦልሬዲ እኔ ሳይን አፕ አድርጌያለሁ። እሱ ያስመረጣችኋል። አንድሮይድ ዲቨሎፐር ፈንዳሜንታል አለ፣ ዳታ ሳይንስ አለ፣ ፕሮግራሚንግ አለ። ከነዚህ ያስመረጣችሁና አንዱን የምትፈልጉትን ትመርጣላችሁ። ኢንሮል ትሉታላችሁ። ከዛም ኢንሮል ካልኩት በኋላ ይመጣልኛል ማለት ነው። ባይዘይ በጣም ቀላል ናቸው። በተለይ ትንሽም እንኳን የዌብ ዴቨሎፕመንት እውቀት ካላችሁ ሳምንት ላይ ፈጅባችሁ ይችላል። በጣም ኢዚ ናቸው። ኤችቲኤምኤል ሆነ ሲኤስኤስ አሁን ዌብ ዴቨሎፕመንት ላይ ያለው ኤችቲኤምኤል፣ ሲኤስኤስ እና ጂኤስ ነው ያለው። በጣም ቀላል ናቸው። እንደውም ስኪላችሁን እንትን እንድትሉ ራሱ ያግዛችኋል። አሁን ኦልሬዲ እኔ ሳይን አፕ ስላደረኩኝ ሳይን እለዋለሁ። ከዛም እዚህ ጋር ኢሜል አድሬስ አስገባለሁ የምጠቀመው ማለት ነው። እኔ ኦልሬዲ አካውንት ስለከፈትኩኝ ነው። እናንተ ልክ እንደዚህ ሲመጣላችሁ ሳይን አፕ ብላችሁ አክቲቭ በሆነ ኢሜል ትከፍቱታላችሁ ማለት ነው። እንደዚህ ብሎ ያመጣላችኋል። ከዛ ስታርት ለርኒንግ ትሉታላችሁ። የምር በጣም ቀላል ነው፣ ደግሞ ደስ ይላል። እያንዳንዱ ነገር በተለይ አሁን ኤችቲኤምኤል ትንሽ ስኪል ያላችሁ እውቀት ያላችሁ ልጆች ምናምን የምትሞክሩት እንጃ እውቀት ያሌላቸው በእርግጥ ቀላል ነው እና እያንዳንዱን ነገር ከፍታችሁ ታያላችሁ። አሁን ይህን ነገር እኔ አይቼዋለሁ። ግን ጆርናል የሚለው ኢንትሮቱ ኤችቲኤምኤል የሚለውን ትገባላችሁ። እያንዳንዱን ይኸው እስከ 43 አለ ኤችቲኤምኤል ላይ ብቻ ማለት ነው። እሱን እያንዳንዱን ነገር ለምሳሌ እዚህ ጋር ክሊክ ስታደርጉት ቪዲዮ ያመጣላችኋል። ከዛ ኖቶች አሉ፣ ጥያቄዎች አሉ። እነሱን ሰርታችሁ ሰብሚት አድርጋችሁ ኔክስት እያላችሁ ሙሉውን ትሰሩታላችሁ ማለት ነው። ያው ኤችቲኤምኤልን ተጨርሶ ሲኤስኤስን ከዛ ጂኤስ እና ዳታ ኦብጀክት ማኔጅመንት የሚባል ነገር አለ። እነዚህ ትንሽ ከበድላችሁ የሚችለው ጃቫስክሪፕት እና እንትን ነው። እኔም ኦልሬዲ አሁን እየጨረስኩት ነው። እዚህ ጋር ጃቫስክሪፕት ላይ ትንሽ ነገር ይቀረኛል። ይህን ነገር ከጨረሳችሁት በኋላ ሰርቲፊኬት አሰስመንት እንዴት እንደሆነ ታያላችሁ። እዚህ ጋር ገብታችሁ ታዩት ወደ 20 ጥያቄ መልቲፕል ቾይስ አለ በ60 ሚኒት። መጨረሻ ላይ ኮርሶችን በሙሉ ቪዲዮውንም ኖቱንም አይታችሁ ከጨረሳችሁ በኋላ ግን ጥያቄውን እሰራለሁ ብላችሁ ቪዲዮ ምናምን ሳታዩ ከሄዳችሁ ፌል ያደርጋል። ማለት ታስክ መሀል ላይ የሚሰጣችሁ ታስክ ይኖራል። እሱን ታስክ እና ጥያቄዎችን ግዴታ መስራት ይኖርባችኋል። በዛም ልክ የኛውን እንደጨረሳችሁ ኔክስት ብላችሁት አሰስ አድርጋችሁ ሰርቲፊኬቱን መውሰድ ትችላላችሁ። ኦንላይን ዳውንሎድ አድርጋችሁ ማለት ነው። በጣም ቀላል ነው። ምንም ላይፈጅ ይችላል። ኦንላይን ሰርቲፊኬት በነፃ ምንም ሳናደርግ ሰርቲፊኬት ማግኘት ደግሞ በጣም ትልቅ ነገር ነው። በርቱ፣ እንዳትዘናጉ። መልካም ጊዜ ይሁንላችሁ። ቻው።